አሰላሙ አለይኩም ቤተሰብ እንዴት ናችሁ? ዛሬ የአሊ ብሎግ ነው የምታዩት። የባል ብሎግ ምንድነው? ይሄ መንጠራራት ነው ምንድነው? ብቻ ከእንቅልፉ ተነሳላችኋለሁ። እሱ ሪከርድ ማድረግ ደብሮት ነው እኔ ላድርግለት። በቃ ከእንቅልፉ ተነሳ። ከዛ ቀጥታ ወደ ሻወር ይወስዳል። የጠዋት ልምዱ ነው። ከእንቅልፉ ተነስቶ በቀዝቃዛ ውሃ ሻወር ይወስዳል። ሻወር ይወስድና እንደምታዩት ፏፏ ብሎ ጥርሱን ፋፍቆ ምናምን ቦርሾ ከዛ በኋላ የቧንቧ ውሃ ከፈተና ሻወር ወሰደ። ይሄ አዲስ የብሎግ ስታይል ነው። እሺ ላይክ እያደረጋችሁ ጀምሩት እና ሻወሩን ወሳሰደ። ከዛ ፏፏለ እንደምታዩት ሻወር ሲወሰድ ያለው መቅረር ታቁታላችሁ። ያው እንደራሳችሁ ያርጋችሁ ታስባላችሁ። እና ሻወሩን ወሳሰደና ከሻወር በኋላ ምን እንደሚያደርግ አላውቅም። ልብሱን ለባበሰ። ልብሱን ይለብሳል። እንደምታዩት እዚህ ጋር ልብሱን ለበሰ። ዛሬ ለመልበስ ያሰበው ሽርጥ ነው። ሽርጥ እንግዲህ ሙቀት ስለሆነኛ አካባቢ በተለይ በጣም ኃይለኛ ሙቀት ነው። ሙቀቱ በጣም እየባሰ ነው፣ ከመገመቱት በላይ ነው ያለው ሙቀትና በጣም ኃይለኛ ሙቀት ስለሆነ ለዚህ ለሙቀት ፍቱን መድኃኒት ደግሞ ሽርጥ ነው። ሽርጥና ሸሚዝ ነው በቃ የሚለበሰው በረሃ አካባቢ እንደዚህ ነው። እና ያ ሙቀት ሀገር ስለሆነ ያለን አሁንማ በረሃ በሉት በቃ በጣም ነው ሙቀቱ የጨመረው። ክረምት ገብቷል ግን ዝናብ እስካሁን ድረስ እየዘነበ አይደለም። ለምንድን ነው ያልዘነበው አላቅም። አላህ ዝናብ ያዝንብልን ቢያንስ አየሩ ቀዝቀዝ ይላል ዝናብ ሲጥል። እና እዚህ ጋር ፏፏለ ለባበሰ። ልብሱን ለባበሰና ሱብሂ ሶላት አልሰገደም፣ ወደ ሶላት ገባ። ሶላቱን ሰጋግዶ ደግሞ ሲጨርስ እኔ ሚስቱ ጉድ ብዬ ያበሰልኩትን ምግብ ላይ ወደ ኩሽና መጣ። ከዛ ምንድነው ቁርስ ቶሎ አቅርቢ እንጂ እያለ ነበር እስካሁን ድረስ። እንዴት ቁርስ አልደረሰም እያለ ጓገጭ አለ። ኧረ ደርሷል አብሽር፣ እኔ በጠዋት ነው የሰራው ሲጀመር ምናምን። የልጆቹ ምሳቃ ቋጥሬም ብዬ ብዙ ስራ ነው የጨረስኩት እና ቁርስህ ደርሶልሃል አልኩት። ከዛ አቅርቢ ያለኝ ይህን መሰለ ድፎ ዳቦ ጋግሬ ያለሁኝ። ከዛ ቁርስን አቀረብኩለት። ልጆቹም ሁላችንም አንድ ላይ ተሰባስበን ስንበላ ነው ደስ የሚለን እና ልጆቻችን አንድ ላይ ቀረብረባልን። ሻያችንን ቀዳን፣ ቁርሳችንን እንደዚህ ሻዩን ቀዳል። ልጆቹ ሻይ መሐመድ ብዙ ሻይ አይወድም፣ ሻይ አይጠጣም። በነገራችን ላይ ለምን እንደሆነ አላውቅም። እያድ ነው በሻይ በዳቦ የሚወደው። መሐመድ ሻይ በዳቦ አይወድም። እኛ ሻይ ስንጠጣ እሱ ውሃ እየጠጣ ነው የሚበላውና ሻይ ያስጠልቶታል። ለምን እንደሆነ አላውቅም። አይፈልግም ሻይ መጠጣትና እዚህ ጋር ቁርሳችንን አጫወት ነው በላ አደረግን ምናልን። ከዛ በስተመጨረሻ ቻርጀር አይቀርም፣ ቻርጀር ይዞ ነው የሚጓዘው። እሱ ቻርጀሩን ይይዛል። እንደምታዩት ከቤት ይወጣል ማለት ነው። ከቤት ከወጣ በኋላ እኔ ራሱ ሰላም አገኛለሁ። ምክንያቱም ቤት ያለውን ስራዬን ቶሎ እሰራለሁ። ወንድ ሳይወጣ ስራ መስራት ትንሽ ከበድ ይላል፣ ደስ አይልም እና እሱ ወጣላችሁ። ከዛ ልጆቹ እዚህ ጋር እያስቸገሩት ነው፣ አብረን እንሄዳለን እያሉ እነሱም ወደ ትምህርት ቤት ሊሄዱ ነው። ልብስ መልበስ ነው፣ ዩኒፎርም መልበስ ነው የቀራቸው። ግን ካልሄድን እያሉ እንደምታዩት በጣም እያስቸገሩ ነው። አንዱን ሲለው አንዱ ይመጣል፣ አንዱን ሲለው አንዱ ይመጣል። በስተመጨረሻ ሁሉንም ጉፍፍፍ አድርጌ ወደ ቤት አስገባሁለት። ውጭ ድረስ እየተከተሉት ነበረ። ከዛ እሱ መንገዱን ቀጠለ፣ ወደ ስራ ቦታ ሄደ ማለት ነው። እና ስራ ቦታ ሄዶ እዚህ ትንሽ ተፍተፍ እያለ ነበር። የሚወጣ እቃ ምናምን ነበረው። እሱን እያረጋገፈ ምን እያለ ስራውን እየሰራ ነበረ። እና ከዛ በኋላ ደግሞ ያው እንደተለመደው ስራ ቦታ ይውላል። ስራውን ይሄን የሚለውን ይሰራራል ምናምን። ከዛ በኋላ የተለመደው ምሳ ይመጣል ማለት ነው። ምሳ ሰዓት ሲደርስ ወይ ልክለታለሁኝ ወይ መጥቶ ይበላል ወይ ውጭ ይበላል። አለቀ። ከሁለት አንዱ አይቀርም። የኔ ብሎግ ቢሆን ምሳ ሰራው ምናልኩ እያልኩ ነግራችሁ ነበር። እሱ የሚያደርገውን ስለሆነ ነግራችሁ እንደዚህ ነው እላችኋለሁኝ። የዛሬው ብሎግ ይሄን ይመስላል። ግን እሱን ሰውዬ ላይክ አድርጉት። ብሎግ ብሎ ተነስቷል። ብሎግ እየሰራላችሁ ነው። ላይክ አድርጉት። ይሄ የወንድ ውሎ ነው። የወንድ ውሎ ደግሞ ይህን ይመስላል። በሴት ውሎ ደግሞ እንገናኛለን። ዛሬ እኔ ብሎግ አልሰራም፣ እሱ ነው ብሎግ የሚሰራው። ክረምትም እየመጣ ስለሆነ ምናምን እቃ እንዳይበላሽ በሸራ ምናምን እየጠቀለሉ ውስጥ ላይ እያስገቡ ነበር እና ይሄ የለበሰው ሸራ እንዳለ ወደ ውስጥ እቃ ነው እና ለማንኛውም መልካም ጊዜ ይሁንላችሁ። ቪዲዮ ላይክ አድርጉለት። ጨርሻለሁ።